አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እና አንድ እህት የጠየቀችኝ ጥያቄ ነበር። አይዲ ማሰራት ይቻላል ወይ እዚህ እንዴት ነው የምናሰራው አለችኝ። እህቴ ነበረች። ማሰራት ይቻላል። አዎ፣ ግን ለማሰራት ደግሞ አንደኛ ደግሞ አረብኛ እነሱ የኢማራት ቋንቋ ቢያንስ የትም ሀገር ይሁን ያው አረብኛ ቋንቋ አክቲቭ መሆን አለብሽ። ሁለተኛ ደግሞ እንግሊዝኛ ቢያንስ የሆነ ያህል ማወቅ አለብሽ። ቋንቋ በደንብ ካልቻልሽ አክቲቭ ካልሆንሽ የሆነ ስራ ራሱ ለመቀጠር ራሱ በጥሩ ብር ለመቀጠር ውጭ ሆነሽ አይዲያ ሰርተሽ ለመቀጠር ማለት ነው ግዴታ ቋንቋውን አክቲቭ መሆን አለብሽ። ስንት አመት እንደሰራሽ ባላቅም ግን ኮንትራሽ ከጨረስሽ ሀገርሽ ገብተሽ በኮንትራት መምጣት ነው የሚሻለው። የመዳም ቤት ነው የሚሻለን። እኛ ከመዳሞቻችን በፍቅር ሆነን ስንሰራ ነው። ውጭ ሆኖ ሲሰራ በአይዲን ብናሰራ ራሱ ስንት ወጪ አለብን። ያን ሁሉ ወጪ ግን ጥሩ መዳሞች ካጋጠሙን ሁሉ ሳሙና ምናምን ብዙ ፕሮሰሶች ማለት ነው። ይሄ ሁሉ ፕሮሰስ የሚችሉት ማለት ነው መዳሞቻችን ናቸው። ስለዚህ እኔ እንደሚመስለኝ ኮንትራት ከጨረስሽ ወደ ሀገር ገብተሽ እንደገና በኮንትራት መምጣት ወይም ደግሞ ቤተሰቦቹ አሁን ያለሽበት ከፈለጉሽ እዛው መስራት። እኔ ያንን ነው የምመርጥልሽ። እናም ደግሞ ቤተሰቦችም ደግሞ ምን እንደሚሉሽ በሌላም ደግሞ በሚያውቁት በኮመንት እስኪ ጠይቂያቸው። እኔም ራሴ ኮንትራት ልጨርስ ነው። ወጥተሽ አይዲ አሰሪ የሚለኝ ሞልተዋል። ግን እኔ መዳም ቤት ነው የምመርጠው። ብዙ ችግሮች አሉ ውጭ እና ማሰራቱ ደግሞ ብሩን ከፈለግሽ እኔ አውቃለሁ እነግርሻለሁ። ከ9,000 እስከ 10,000 ድርሃም ነው የምጨርሰው። ይሄን ያክል ድርሃም አለኝ ካልሽ ወስነሽ መውጣትና ማሰራት አሰርተሽ ቁጭ መስራት። እንዲያው ስራም ደግሞ የለም። እኔም ራሱ ይሄን ራሱ በኮመንት ራሱ አስተዋውቂያለሁ፣ ተናግሬያለሁ። ለዛ በራሴ ማለት ነው ለቤተሰቦቼ ነግሬያለሁ። የእህቴ ችግር ማለት ነው። እንግዲህ ወስነሽ ከወጣሽ መውጣት እኔ እንደራሴ መርጬልሻለሁ። እንደዛ ይመስለኛል። እኔ እንግዲህ የቻናል ቤተሰቦች እናንተ የምታውቁ ካላችሁ ንገሩኝና እኔን ደግሞ መልስ እንደገና እሰጣታለሁ ለሷ። ያው ብዙ አሉ የተቸገሩም ብዙ አይነት ብዙ ችግርም ያያለ ብዙ ደስታ የሚያያል። እኔ እንግዲህ ብዙም አላውቅም ውጭ የሚሰሩት ምን አይነት ችግርም እንዳለ በብዛት አላውቅም። ግን ሀገር ገብቶ ኮንትራት ነው የሚሻለው። ወደዚህ እንደገና ኮንትራት ነው የሚሻለው። እኔ የምመርጠው እላቸዋለሁ። እሺ እና ቻናሌ ቤተሰቦች ደህና ሁኑልኝ፣ ደህና እደሩ።